የተከበራችሁ አድማጮቻችን ቀጥለናል። ወደ ኢራን ጉዳይ ልናልፍ ነው። ኢራን እንግዲህ በዚህ ሰዓት ያለምን ትኩረት ስባለች። እስራኤል እና አሜሪካ እንዲሁም ደግሞ በስውር ሌሎች የአውሮፓ ሀገራት መሪዎች የአፍሪካ መሪዎችም ጭምር የድጋፋቸውን እየሰጡ ይገኛሉ። በኢራን የቀድሞ የሚባለው ስር የሰደደው አዛውንቱ መንግስት እንዲገረሰስና እንዲወድቅ አዲሱ ትውልድ ወደ ስልጣን እንዲመጣ ፍላጎታቸውን እየተናገሩ ይገኛሉ። እናም አበጃችሁ እያሏቸው ነው ያሉት። ግን ደግሞ ለኢራናውያን ቀጣይ እጣ ፈንታቸው በጣም ከባድ ሁኔታ ውስጥ ሊከታቸው እንደሚችል እርግጥ እነሱ ብቻ ሳይሆኑ ለዓለማችን ራሱ ከባድ ሁኔታ ውስጥ ሊከታት እንደሚችል መሪዎች እየወጡ ነው። በተለይ መንፈሳዊ መሪው መሞታቸው ብዙ ጣጣ ይዞ ይመጣል የሚል ነገር አሪቲ ላይ ወጥቷልና እስቲ እሷን ነገር ብናወራት ጥሩ ነው። ምክንያቱም ብዙ ዜናዎች አሉ። እርግጥ ተተኪያቸውም ስለመገደላቸው አዲስ የወጣ መረጃ አልተረጋገጠም አይደል? እንግዲህ እንዳልሽው ነው ያኔ ከቅዳሜ ጠዋት ጀምሮ ይሄ ጉዳይ ከተቀሰቀሰበት ጊዜ አንስቶ ከዛ በፊትም ነበሩ ያው እየተነካኩ የነበሩ ነገሮች ነበሩ። አሁን ላይ ግን ሙሉ በሙሉ ማለት በሚቻልበት ደረጃ በመካከለኛው ምስራቅ ያለው የፖለቲካ ትኩሳት ፈንድቷል ማለት እንችላለን። በተለይም ደግሞ የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ በአሜሪካና እስራኤል ጥቃት መገደላቸው ነገሩን እጅግ እንዳወሳሰበውና እንዳከረረው ነው እየተነገረ የሚገኘው። ይህ ክስተት ደግሞ ቀጠናውን ወደየትኛው አቅጣጫ ይወስደዋል የሚለውን መሪውንስ በመግደል ስርዓትን መግታት ይቻላል ወይ የሚሉ በርከት ያሉ የሐሳብ ፍጭቶችም እየተደረጉ ይገኛሉ። እንዲሁም ደግሞ ይህ የመሪው ራሱ መሞት የባሰ ጦርነት እሳትን አይለኩስም ወይ በሚሉት ነጥቦች ላይም ደግሞ አርቲ ወይንም ደግሞ ራሺያ ቱዴ ዓለም አቀፍ የዜና ገጽ ላይ በታዋቂው ፈርሃድ ኢብራጊሞቭ ትንታኔ ላይ ተመርኩዘን ይህንን የመቁረጥ እርምጃ ይሉታል። አሁን ይሄ የመጣው የመቁረጥ እርምጃን የተባለው እስራኤልና አሜሪካ በኢራን ላይ የወሰዱት ዲካፕቴሽን ስትራይክ ሲልም እንግዲህ ይሄው ፈርሃድ ኢብራጊሞቭ በትንታኔው ላይ አርቲ ላይ በወጣው ትንታኔ አመላክቷል። በዓለም ሰላም ላይ እንደው ያለው አንድምታስ ምንድን ነው የሚለውን ለማየት እንሞክራለን። አሁን እየተደረገ ያለው ጦርነት ማለት ነው ለምን በዚህ ሰውዬ ትንታኔ ላይ ማተኮር አስፈለገ ለሚለውም ደግሞ ፈርሃድ ኢብራጊሞቭ የሚባለው ሰውዬ በሩሲያ የሚኖር ታዋቂ የፖለቲካ ተንታኝ ሲሆን እንዲሁም ደግሞ የምስራቃዊት ጥናት ነው ወይ ደግሞ ይሄ ኦሪየንታሊስት ይባላል ባለሙያና ምሁርም ጭምር ነው። በተለይ ደግሞ በመካከለኛው ምስራቅና በቀድሞ የሶቪየት ህብረት ሀገራት ፖለቲካ ዙሪያም ደግሞ ባለው ጥልቅ ዕውቀቱ ይታወቃል። ይሄ ሰውዬ በሩሲያ የህዝቦች ወዳጅነት ዩኒቨርሲቲም ላይ ደግሞ የምጣኔ ሀብት ፋኩልቲ መምህርም ነው። ይህ ሰው በጥናት ዘርፎች ላይም ቢሆን ይህ ሰው በዋናነት በኢራን በቱርክ በፓኪስታንና በአፍጋኒስታን ፖለቲካ ላይ ያተኩራል። በዚህ ምክንያት የዚህን ምሁር ሐሳባቸውን አንስተን ምንድነው ቀጣይ ላይ ሊኖር የሚችሉት እጣ ፈንታዎች፣ በመካከለኛው ምስራቅ ላይ ያለው የኃይል ክፍተቱ አሰላለፉ ወዴት ያመራል፣ ህዝቡስ ምንድነው የሚሆነው የሚሉትን አጠቃላይ ባለችን ሰዓት ላይ ጠቅለል አድርገን ለማየት እንሞክራለን። ወደ ተንታኙ ነጥቦች ከመግባታችን በፊት ግን አንድ ሁለት ሐሳቦችን ቀደም ብለን ለማንሳት ያህል ኻሜኒ በስልጣን ዘመናቸው የእስላማዊስት ሪፐብሊክ ኢራንን ዘመናዊነት ለመገደብና ወግ አጥባቂ ስርዓትን ለማስፈን እጅጉን ሲታገሉ የቆዩ መሆናቸውን መረጃዎች ያመላክታሉ። የአምላክ እንደራሴ ነኝም ይላሉ። እኚህ ኻሜኒ ራሳቸውን የአምላክ የምድር ላይ ወኪል አድርገው ይቆጥሩም ነበረ። በቅርብ ዓመታት ደግሞ ባደረጓቸው ንግግር እንኳን መመልከት ብንችል አምላክ በሳቸው አንደበት እንደሚናገር እስከ መግለጽም ደግሞ ደርሰው ነበር። እንደ አውሮፓውያኑ አቆጣጠር በ1989 የኢራን አብዮታዊ መስራች አያቶላ ኻሜኒ ሲሞቱ ስልጣን ያዙት ኻሜኒ ናቸው። ያኛው አያታቸው ኻሜኒ ናቸው። እነዚህ ኻሜኒ ናቸው። ለ30 ዓመታት ያህል ታዲያ የሀገሪቱን የመጨረሻ ውሳኔ ሰጪ ሆነው በፍትህ ስርዓቱ ላይ በሁሉም በወታደራዊ ላይ በሁሉም ላይ ፈላጭ ቆራጭ ሆነው ቆይተዋል። ኻሜኒ ማንኛውም አይነት የፖለቲካ ጥያቄ ሆነ ትችትም ሲቀርብላቸው ደግሞ የማይቀበሉ የማይወዱ ናቸው። ለዚህም ደግሞ መረጃዎችን ለመጥቀስ ያህል ለአውሮፓውያኑ አቆጣጠር በ2018 ላይ
ለምንድነው ጥያቄ የማይጠየቁት ማናቸው የሚል አይነት ጥያቄ ቀርቦ ነበር። በዚህም እንግዲህ ለጠየቀው ተማሪ የ2 ዓመት እስራት እንዲፈረድበት አድርጓል ማለት ነው። በዚህ ምክንያት በሁሉም ጉዳዮች ላይ የፖለቲካ ተከራካሪዎችን ወይ ደግሞ ፓርቲዎችን ሁሉ በመቃወም በማቀብ ሁሉ የነበሩ ተቋሞችንም ካየክ በርካታ የሰብአዊ ጥሰቶች ተፈጽመዋል ተብለው ሲከሰሱ ነበር። እንደውም በቅርቡ የተደረገውን የተቃውሞ ሰልፍ ተከትሎ በርካታ ኢራናውያን ህይወታቸው ማለፉን ይሄ ደግሞ ምክንያቱ የእርሳቸው ቀጭን ትዕዛዝ በኮቪድ-19 ራሱ በኮቪድ-19 ወቅት አሜሪካ ሆን ብላ ነው ይሄንን ወረርሽኝ የለቀቀችው በሚል እንግዲህ ከአሜሪካ ሲሰጥ የነበረውን ሁሉንም ክትባት አልቀበልም በማለት በሚሊዮን የሚቆጠሩ ህዝቦች እንግዲህ እንዲሞቱ ምክንያት ናቸውም ይባላልና አጠቃላይ የሚወጡት መረጃ ብዙዎች ሲያነሱት በበጎም በክፉም ደግሞ በርከት አድርገው ያነሳሉ። ታዲያ ወደ ዝርዝር ጉዳያችን ስንገባ እንደ ቲአርሲ ዘገባ የአያቶሊ አሊ ሀሚኒ መገደል የታክቲክ ጉዳይ ብቻ ሳይሆን የኢራን መንግስታዊ መዋቅር ራስን መቁረጥ እርምጃ ነው ብለውታል ተንታኙ። ይሄም ደግሞ ዲካፕቴሽን ስትራይክ ብለውታል። ይህም ከትዕግስት ወደ ቀጥታ ጦርነት የተደረገ እርምጃ ነው ሲሉም ተንታኙ ተናግረዋል። ይህ ክስተት ኢራንና አሜሪካ ለአመታት ሲያደርጉት የነበረውን በተለይ በተላላኪዎች የመዋጋት የፕሮክሲ ዋርን የምንለውን ስልት እንዲያበቃለት የተደረገ ወደ ቀጥተኛ ስርዓታዊ ጦርነት ወይ ደግሞ ሲስተማቲክ ኮንፍሮንቴሽን መሸጋገራቸውን ያሳያልን ብለዋል። ይህ እርምጃ ለቴህራን ቀይ መስመርንም ያለፈ በመሆኑ የጦርነት አዋጅ ወይንም ካሰስ ቤሊ ተደርጎ ተወስዷልም ተብሏል። ይህ አረፍተ ነገር በዲፕሎማሲና በጂኦፖለቲክስ ውስጥ እንግዲህ በጣም ከባድ ትርጉም ያለው ሲሆን በዝርዝርም ሲታይ ካሰስ ቤሊ የሚባለው አንደኛ ቀይ መስመርን ማለፍ ነው ተደርጎ ነው የታየው ወይ ደግሞ ክሮሲንግ ሬድ ላይን የሚሉት ማለት ነው። ቀይ መስመር ማለት ደግሞ እንደሚታወቀው አንድ ሀገር ከዚህ በላይ አልታገስም ብላ ያስቀመጠችው የመጨረሻ ገደብ ነው ማለትም ነው። አንድ ተቃራኒ ኃይል ያንን ድርጊት ሲፈጽም ታዲያ ሀገሪቱ ቀደም ብላ ስታስጠነቅቅ የነበረውን ትዕግስት ማለቁንና ከባድ አጸፋዊ እርምጃ እንደምትወስድ ያሳያልም ተብሏል። ስለዚህ ለቴሄራን ወይንም ደግሞ ለኢራን መንግስት ቀይ መስመር አልፏል ሲባል ድርጊቱ ኢራን በፍጹም የማትታገሰው ደረጃ ላይ ደርሷል ማለት ነው የሚል ትርጉም ተሰጥቶታል ለዚህ ካሰስ ቤሊ ለሚለው ማለት ነው በተንታኙ መረጃ መሰረት። በነገራችን ላይ ካሰስ ቤሊ የሚለው የላቲን ቃል ሲሆን ትርጉሙም ለጦርነት ምክንያት የሚሆን ድርጊት ማለት ነው። በጥሬ ሲፈታም በዓለም አቀፍ ግንኙነት አንድ ሀገር በሌላው ላይ ጦርነት ለመክፈት እንደ በቂ ምክንያት ወይንም ማመካኛ ሰበብ የምትጠቀምበት ክስተት ነው። በመሆኑ የአያቶላ መገደል የጦር አዛዦች አጠቃላይ ግድያ ለኢራን አሁን ላለችበት ሁሉ ነገር ካሰስ ቤሊ ሆኖ ተቆጥሯል ወይንም ደግሞ በቃ ማመካኛ ሰበብ ነው ካሁን በኋላ ለሚፈጠሩ ያንዳንዳቸው ጦርነት ወይ ደግሞ ለሚወሰዱ ጥቃቶች የተባለ ይገኛል። በዚህም ደግሞ ኢራን ከእስራኤል ውጪ በ7 የአሜሪካ ወዳጅ ሀገራት ላይ ገልፎች ላይ የአሜሪካ ጦር ሰፈሮች አሉባቸው በሚባሉ ሀገራት ላይ በሙሉ የሚሳኤልና ድሮኖችን እያዘነበች ትገኛለች። ለምሳሌ ጆርዳን መመልከት ይቻላል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታር፣ ባህሬን፣ ኩዌት፣ ኢራቅ እነዚህ ሁሉ በዚህ ምክንያት የተመቱ ናቸው። ከዚህ ባለፈም ደግሞ ኢራንና አሜሪካን ስታሸማግል የነበረችው ኦማንም ደግሞ እስካሁን ብዙ እርምጃ ሰው ያልተወሰደ እንደሌሎች ሀገራት ነገር ግን ወደቧ ላይ በተወሰደ እርምጃም እንደዚሁ የአንድ ሰው ጥቃት አንድ ሰው ላይ ጥቃት ለመድረሱ እንደዚሁ ተነግሯል። የኢራን የውስጥ ጥንካሬና ተተኪን በተመለከተ ምሁሩ ኢብራሂሞቪች እንደሚሉት ዋሽንግተንና ኢየሩሳሌም ካሚኒ ሲሞቱ የኢራን ስርዓት ይፈርሳል የሚል ግምት መያዛቸው ትልቁ ስህተት ነው ብለዋል። ምክንያታቸውን ሲያስቀምጡ እንዲህ የኢራን የፖለቲካ መዋቅር እንዲህ አይነት ድንገተኛ አደጋዎችን ለመቋቋም ታስቦ ለዘመናት የተገነባ ነው። በቀላሉ የሚፈርስ የሚንኮታኮት የሚደነግጥ የሚሸበር መሪዎችም ህዝብም የላቸውም በውስጣቸው ይባላል። እንደሚታወቀው እንግዲህ በማስና በቀመር በጣም እጅግ የረቀቁ የረጅም ዓመት ታሪክ ያላቸው ስልጣኔ ሁሉ መንጭ ናቸው። አዎ ከአረቦችም ደግሞ ይለያሉ። አረቦች ሲባሉ በጣም ነው የሚናደዱት። ፋርስ ነው ቋንቋቸው። በጣም ምንድነው በጣም ብዙ ምሁራንን በውስጡ የያዘች የተከማቸ ዕውቀት ያላቸው ናቸው። ዕውቀትን ከምድራዊ ሀብት ጋር ሪሶርስ ጋር ደግሞ አጣምሮ የያዙት እነዚህ ኢራናውያን ናቸውና
ከአሜሪካ ባለፈ እንደው ጎረቤት ሀገራቻቸው ምቀኞች ናቸው፣ ጠላቶቻቸው ናቸው ይባላልና ምሁሩ በዚህ በመነሳት ነው አሜሪካና እስራኤል መሪያቸውን በመግደል ብቻ እንደው ሁሉን ነገር ማስተካከል መሻር ይችላሉ ብሎ ማሰባቸው ትልቅ ስህተት ነው ያሉት። ስለዚህ ማመላከቻ ምንም እንኳን አሁንም ሞቷል እየተባለ ቢገኝም ቀደም ብለሽ አንቺን በርዕሱ ላይ እንዳነሳሽው አያቶላ አሊ ሬዛ አራፊ ይባላሉ። በአያቶላ አሊ ሀሚኒ በኩል የተተኩት መሪ ናቸው። ይሄ አዲሱ እንግዲህ አራፊ ከካሚኒ ጋር የጠበቀ ግንኙነት ያላቸውና የሃይማኖታዊም ሆነ በፖለቲካዊ መዋቅር ውስጥ ደግሞ ትልቅ ስር ያላቸው ሰው በመሆናቸው የኢራን አመራር ያለምንም መረበሽ ስራውን እንደሚቀጥል ይጠበቃል ብለው እየገመቱ ይገኛሉ። ይሄ ማስተማማኝ አይደለም። ምክንያቱም እንደሚታወቀው አሊ ሀሚኒ ከሞቱ በኋላ ወዲያውኑ እግር በፈረስ የተከታተሉ አሜሪካና እስራኤል እንግዲህ በርካቶችን ገድለዋል። አንዱ ተተካ ሲባል ወዲያውኑ እርምጃ የመውሰድ ሁኔታዎች ናቸው ያሉትና ከባድ ነው ካሁን በኋላ ያለው። ግን አሁን ያሉት አመራሮችም ከአሊ ሀሚኒ ትልቅ ትምህርትን የወሰዱ ስራቸውም በደንብ በእውቀት የዳበሩ ስለመሆናቸው ይነገርላቸዋል። ሌላኛው ተንታኙ ሀሳቡን ከሰጠበት ዋና ጉዳይ መሰረት ደግሞ የጂሃድ አዋጅ ታውጀዋል ወይ ደግሞ ቅዱሱ ጦርነት ይባላል። የቀጠናውን ስጋት በጣም አሳሳቢ ጉዳይ የሚያደርገው አንዱ ይሄ ነው። የኢራን ምላሽ ምን ሊሆን ይችላል የሚለው አሁን ብዙዎችንም አስደንግጠዋል። አያቶላ ሺራዚ በአሜሪካና እስራኤል ላይ ጂሃድ ማወጃቸው ተሰምቷል ከተሾሙ በኋላ። ይህ ማለት ግጭቱ ከፖለቲካዊ ፍልሚያ ወደ ሃይማኖታዊ ግዴታነት ተቀይሯልም እንደማለት ነው። ኢራን አሜሪካን በቀጥታ በምድሯ ማጥቃት ባትችል እንኳን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች፣ የነዳጅ ማስተላለፊያዎችና የባህር ንግድ መስመሮች ዋነኛ የጥቃት ኢላማ መሆናቸው የማይቀር ነው ተብሏል። ይህ ደግሞ ምን ሊያስከትልም እንደሚችል እንግዲህ ሳይታለም የተፈታ ጉዳይ ነው። የትራምፕ አስተዳደርም ስሌትን በተመለከተ ተንታኙ የፕሬዝዳንት ዶናልድ ትራምፕ አስተዳደር ይህንን እርምጃ ኢራንን ማዳከም ስልት አድርጎ ቢወስደውም ውጤቱ ግን የኢራን ሕዝብ ከመንግስታቸው ጋር እንዲቆሙና ይበልጥ ደግሞ ጽንፈኛ እንዲሆኑ ሊያደርጋቸው እንደሚችል ተንታኙ አስረድቷል። ደግሞም የመሪው ሞትን ተከትሎ በቴሄራን ጎዳናዎች የታየው ሰልፍምና የደም መራራነት ምላሽም ደግሞ ጥያቄው የዚህ ማሳያ ነው እየተባለ ይገኛል። በአጠቃላይ ግን የአያቶላ አሊ ሀሚኒ መሞት በመካከለኛው ምስራቅ ላለፉት አስርታት የነበረውን የደህንነት መዋቅር ለዘላለም እንደው ቀይሮታል እየተባለ ነው። እንደ ፈራሃድ ኢብራት ጊሞቪች ትንታኔ ማለት ነው። ዓለም አሁን ያለችው ወደ ኋላ መመለስ በማይችልበት ወይም ደግሞ ፖይንት ኦፍ ኖ ሪተርን የጦርነት አፋፍ ላይ ነው የምትገኘው ተብሏል። ይህ ግጭት በነዳጅ ዋጋ፣ በዓለም አቀፍ ንግድና በቀጠናው መረጋጋት ላይ የሚያሳድረው ተጽዕኖ በቀጣይ ቀናት ወይንም ወራት ላይ ምን ሊሆን እንደሚችል በጣም ብዙ ግምቶች ቢኖሩም ሮበርት ኪዮሳኪ ወይንም ደግሞ ብዙዎቻችን የምናውቀው ሪች ዳድ ፑር ዳድ በተሰኘው መጽሐፉ የሚታወቀውና የኢኮኖሚ መዝገቦችን ከጂኦፖለቲካ ጋር አያይዞ የሚተነትነው ባለሙያ የጋራ መረጃን በአሁኑ ሰዓት እንደው ዓለምን እያነጋገረ ያለውን ይህን ታሪካዊ ክስተት በተለይ የኢራኑ ጠቅላይ መሪ አያቶላ አሊ ሀሚኒ መገደልን ተከትሎ የሚወጣውን ወይ ደግሞ ያለውን የኃይል ክፍተት ይሄ ፓወር ቫኪዩም ብሎታል። በጥልቀትም እንግዲህ ጽሁፎችን አጋርተዋል በትላንትናው ዕለት። አንደኛው ካስቀመጣቸው መካከል እንደው ጥቂት ነጥቦችን ብንመለከት የኃይል ክፍተትና የቁጥጥር ጥያቄዎችን በተመለከተ ነው። ጠቅላይ መሪው ሲወገዱ ኢራን ውስጥ ውሳኔ ሰጪ ማን ነው ሊሆን የሚችለው የሚለው ጥያቄ ትልቁ ስጋት ይሆናል ብሏል። ኪዮሳኪ ሶስት መሰረታዊ የቁጥጥር መስመሮችን የሚጠቅሳል። አንደኛው የኃይል ቁጥጥርን ሲሆን ወይ ደግሞ ይሄ ሚሊታሪ የሚሉት ማለት ነው። የኢራን አብዮታዊ ዘብ ወይ ደግሞ ኢራን ሪቮሉሽናሪ ጋርድ ኮርፕስ የሚባሉት ወታደራዊ ብቻ ሳይሆኑ ግዙፍ የኢኮኖሚ ተቋምም ናቸው ብሏል። በዚህ ወቅት የሀገሪቱ ሰላም ለማስከበር በሚል ስም ወታደራዊ አገዛዝ ወይንም ጠንካራ የቁጥጥር እርምጃ ሊወስድ ይችላል ብሏል። ሁሉንም ገርስሶ ራሱ ወደ ስልጣን መጥቶ ያሉትን እያንዳንዷን ነገር በሀገሪቱ ውስጥ ያሉትን የተለያዩ ጎሳዎች አሉ፣ ሃይማኖቶች አሉ፣ እነዚህን ራሱ ሊቆጣጠራቸው ይችላል የሚል ስጋትን ወደፊት ሊከሰት ይችላል የሚል ሐሳቡን አስቀምጧል። ሁለተኛ የነዳጅ ቁጥጥርንም በተመለከተ ኢራን በዓለም ነዳጅ ዝውውር 20% የሚሸፍን የሆርሙዝ መስመር ወይ ደግሞ ስትሬት ኦፍ ሆርሙዝ ላይ ነው የምትገኘው። ይህንን መስመር የሚቆጣጠረው አካል ደግሞ የዓለምን ኢኮኖሚ አንገት ይይዛልም ተብሏል። ምክንያቱም እንደሚታወቀው በዓለማችን ላይ 5 የነዳጅ ክምችት ያለባቸው ሀገሮች አሉ። ከአምስቱ መካከል 4ኛ ደረጃ ላይ ያለችው ኢራን ናትና
20 በመቶ የሚሆነውን አንዳንዱ 30 ይለዋል ይሄኛውን የምትይዝ ከሆነ ምናልባት ይሄ የኢራን ዘቡ አብዮታዊ ዘቡ የሚይዘው ከሆነ የዓለምን አንገት እንደሚያዝ ይቆጠራል የሚል ትልቅ ስጋትም አለ። የትርክስ ቁጥጥርንም በተመለከተ መረጃን ማን ነው የሚያሰራጨው? ህዝቡን ወደ የትኛው አቅጣጫ ማን ይመራዋል የሚለው የውስጥ ሽኩቻም ደግሞ ሌላው ጥያቄ ነው። ምክንያቱም ደግሞ አንድ ሀገር የራሷ የሆነ ትርክት ካይላት አንድ የሚያረጋት አንድ ሀገር አንድ ሆኖ እንዲቆም ማህበረሰቡ ነዋሪው የራሱ አንድ ትርክት ካሌለው ከፍተኛ መከፋፈል ይሄ ውጥንቅጥ ይፈጠራልና ማን ነው ይሄ ናሬቲቭን የሚቆጣጠረው ማን ነው የሚያስተላልፈው የሚለው የኪዮሳኪ ትልቁ ጥያቄም ነው። ስጋትም ወደፊት ይፈጥራል ብሎ ያሰበው ነው። ሁለተኛው የገበያና የኢኮኖሚ ትንታኔን በተመለከተ አውጥቷል። ኪዮሳኪ መረጋጋት ማጣት የሀብት ሽግግርን ይፈጥራል የሚል መርህንም ያነሳል። የነዳጅ ዋጋ መናር የመጀመሪያው ነጥቡ ሲሆን በኢራን አለመረጋጋት ምክንያት የነዳጅ አቅርቦት ከተስተጓጎለ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ይጨምራል። ይህ ደግሞ በሁሉም ሀገራት ላይ የዋጋ ግሽበት ወይንም ኢንፍሌሽንን ያስከትላል ብለዋል። ወደ አስተማማኝ ንብረቶች ማሸሽም የሚልም ሐሳብ አንስተዋል። በዚህም ደግሞ ባለሀብቶች ከስጋት ለመሸሽ ገንዘባቸውን ወደ ወርቅ ጎልድ አሁን ላይ የኢራን አንዱ ገንዘብ $1 የአሜሪካ ካለሽ በኢራን ውስጥ ሚሊዮነርን ትሆኛለሽ እየተባለ ይገኛልና የአሜሪካ ግምጃ ቤት ሰነዶች ወደ ዩኤስ ትሬጀሪና ቢትኮይን ያዞራሉ የተባለ ይገኛል። ኪዮሳኪ እንደገለጸው ብልህ ባለሀብቶች ዝቅተኛ የዋጋ መውረድን በሚኖርበት በዚህ ሰዓት ላይ እንግዲህ ወደ ወርቆች ወደ ቢትኮይን ወደ ዩኤስ ትሬጀሪ ወደ መግዛት ይተላለፋሉ የሚል ሐሳብን አስተዋል። ሶስተኛው ደግሞ ቀጣይ ምን ሊሆን ይችላሉ በሚለው ላይ እንደዚሁ ደግሞ ሲናሪዮ አስቀምጠዋል። እንደ ኪዮሳኪ ትንታኔ ነገሮች በሁለት አቅጣጫ ካሁን በኋላ ሊሄዱ ይችላሉ ብሏል። አንደኛው የክልላዊ ጦርነት መስፋፋት ነው። አሁን ያየነው እንዳለነው ብዙዎች የቀጠናው ሀገራትም ጎረቤት ሀገራት ሁሉም እያስጠነቀቁ የሚገኙት አንደኛው ይሄ ነው። የክልላዊ ጦርነት ይስፋፋል የሚሉ ነው። የሚቀርም ደግሞ አይደለም። ወደ በኋላ ላይ እናነሳዋለን። ኢራን የደረሰባትን ጥቃት ለመመለስ በተባበሩት አረብ ኤምሬት ዩኤኢ እና ሌሎች የባህረ ሰላጤው ሀገራት ላይ ቀደም ብለን እንደጠቀስነው ጥቃቶችን እየሰነዘረች ትገኛለች። ምንም እንኳን በአሜሪካ ቤዞች ላይ የመታች ቢሆንም ነገር ግን ደግሞ መጠነ ጥቃቷን አስፍታ አንድ ጎረቤቶቼ ናቸው ጠላቶቼ እያለች ስለሆነ በእነዚህ ሀገራት ላይ ትክክለኛ የሆነ ጦርነት ልሰነዘር ትችላለች የሚሉ ስጋቶች አሉ። ይህ ደግሞ መላውን መካከለኛውን ምስራቅ ወደ ማያልቅ ጦርነት ይከተዋል እየተባለ ይገኛል። ሁለተኛው ደግሞ ለኃይል ሚዛን ዳግም መስተካከል ነው። ሪጂናል ካሊብሬሽንም ብሮታል። የንጉስ መወገድ ሌሎች ሀገራት ስልታቸውን እንዲቀይሩ ያስገድዳልም ተብሏል። አንደኛው ለምሳሌ ብንመለከት ሳውዲ አረቢያ ስጋቷን ዳግም ትመዝናለች የሚሉ አሉ። እስራኤል የኢራን የኒውክሌር ቁጥጥርን በማን እጅ እንደሚወድቅ በንቃት ትከታተላለች፣ እርምጃም ትወስዳለች ተብሏል። ሩሲያና ቻይናም በተመለከተ በመካከለኛው ምስራቅ ያላቸው ተጽዕኖ ለማስቀጠል ስምምነቶችን ይፈልጋሉ እየተባለ ይገኛል። የኪዮሳኪ መልእክት ግልጽ ነው። መረጋጋት በሌለበት ወቅት የድሆች ድንጋጤ ያይላል። እንደሚታወቀው በፋይናንስ ደግሞ የነቁ አቅማቸው የካበቱ ሀገራት ደግሞ ራሳቸውን ያዘጋጃሉ ብሏል። ይህ ክስተት የኢራን የውስጥ ጉዳይ ብቻም ሳይሆን የዓለም ፖለቲካ፣ ኢኮኖሚና የኃይል አስተላለፍ የሚቀይር የቼዝ ጨዋታ ነው እያሉት ይገኛሉ። መዋቅሩ ወደ ሩሲያ ያድሳል አሊያም ይሰባበራል። መሰባበር ደግሞ በጣም ውድ ዋጋን ያስከፍላል ተብሏል። ሌላው ደግሞ አንድ እንደው ለመዝጊያ ያህል አሁን ላይ እየወጡ ያሉት አሁን በኢራን ላይ የውስጥ ሽኩቻ እየተነሳ ይገኛል። ያኔ በዚህ ሰዓት ላይ እንደው አባታችንን መጠበቅ ያልቻላችሁ አሁን ኢራን እንደው ተጠብቋታላችሁ ወይ እየተባለ ይገኛል። በተለይ በርካቶች ጀነራሎች ከተገደሉ በኋላ ኢራንን ካሁን በኋላ ማን ነው ሊጠብቃት የሚችለው? ምክንያቶችንም አባታችንን ማንም አልጠበቀም ብለዋል። ኢራናውያን በመሪያቸው ሞት ለሐዘን ወደ አደባባይም ወጥተው እንግዲህ የሀገሪቱን መከላከያና አባታችንን መጠበቅ አልቻላችሁም በሚል ትልቅ የሆነ እንግዲህ ወደ አደባባይ ወጥተው ያለቀሱበት ያለበት ምክንያት ነው የሚገኘው። የእስራኤል አየር ኃይሎችም በተለያዩ ቦታዎች ላይ አሁን ድብደባ እያደረገ ይገኛል። የብሪታንያው ጠቅላይ ሚኒስትርም ደግሞ አየር ክልሌን ወስደሽ ምቺ እያለም ይገኛልና እኔ አልሳተፍም። ያው በዋናነት እሱ ዳይሬክትሊ ገብቶ ወደ ጦርነቱ ባይገባ እንኳን ያው ነገሮችን በማመቻቸት በመርዳት በማገዝ ያው ኦልሬዲ ተሳታፊ ነው። ምንም አይተናነሱ ማቀበል ሩሊ በጣም ነው የማመሰግነው። መልካም ቀን ይሁንልህ። መልካም ቀን